ውድ የእግዚአብሔር ቤተሰቦች እንኳን ወደ ልሳነ ኦርቶዶክስ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የቤተ ክርስቲያናችንን ትምህርት፣ የቅዱሳንን ታሪክና የነገረ መለኮት ምስጢራትን ዘወትር ወደ እናንተ እናደርሳለን። ዛሬ በቤተ ክርስቲያና ታሪክ ውስጥ ሊቀ ነቢያት እየተባለ የሚጠራውን ከእግዚአብሔር ጋር ፊት ለፊት እንደ ወዳጅ የተነጋገረውንና የመጀመሪያዎቹን 5 የብሉይ ኪዳን መጻሕፍት የጻፈውን የታላቁን ነቢይ ቅዱስ ሙሴን ረጅም ታምራዊና አስተማሪ የሕይወት ጉዞ ከመነሻው እስከ መድረሻው እንቃኛለን። ቪዲዮውን ተከታትለው ሲጨርሱ ለሌሎች እንዲደርስ ላይክና ሼር ማድረጉን፣ አዲስ ከሆኑም ሰብስክራይብ በማድረግ የደውል ምልክቱን መጫኑን አይርሱ። ወደ ታሪካችን እንግባ። የታላቁ ነቢይ ታሪክ የሚጀምረው በጥንታዊቷ ግብፅ ምድር ነው። የያዕቆብ ልጆች በዮሴፍ ዘመን ወደ ግብፅ ወርደው ከቆዩ በኋላ ዮሴፍን የማያውቅ አዲስ ፈርዖን በግብፅ ነገሠ። እርሱም የእስራኤል ልጆች ቁጥር እየበዛና እየበረታ መሄዱን አይቶ በመስጋት ከባድና ጨካኝ ባርነትን ጫነባቸው። ጭቆናው ግን የሕዝቡን መባዛት ሊያስቆመው አልቻለም። በመጨረሻም ፈርዖን የሚወለዱትን የዕብራውያን ወንድ ሕፃናት ሁሉ ወደ ናይል ወንዝ እንዲጥሉ እጅግ አሰቃቂ አዋጅ አወጣ። በዚህ የጨለማና የጭንቅ ዘመን ከሌዊ ወገን ከሆኑት ከአምራምና ከዮካቤድ አንድ ያማረና የተባረከ ወንድ ሕፃን ተወለደ። እናቱ ዮካቤድ ለ3 ወራት ያህል በቤቱ ውስጥ በምስጢር ደበቀችው። ነገር ግን ከዚህ በላይ መደበቅ እንደማትችል ስታውቅ በእምነትና በእግዚአብሔር ጥበቃ ተመርታ ከሸምበቆ የተሠራ ቅርጫት አዘጋጀች። እንዳይስምጥም በቅጥራንና በጫፍ ለሰነችው። ሕፃኑንም በውስጡ አድርጋ በናይል ወንዝ ዳርቻ በሸምበቆ መካከል አስቀመጠችው። እህቱ ማርያምም ምን እንደሚሆን ለማየት በሩቅ ቆማ ትከታተል ነበር። በእግዚአብሔር አስደናቂ ፈቃድ የፈርዖን ልጅ ልዕልቷ ለመታጠብ ወደ ወንዙ ወረደች። በሸምበቆ መካከል ያለውን ቅርጫት አይታ አገልጋዮቿ እንዲያመጡላት አዘዘች። ስትከፍተውም የሚያለቅስ ሕፃን አገኘችና አዘነችለት። ይህ ከዕብራውያን ሕፃናት አንዱ ነው አለች። በዚህ ጊዜ እህቱ ማርያም ቀርባ ሕፃኑን የሚያጠባችልሽ የዕብራውያን ሞግዚት ልጥራሽ ስትል ጠየቀቻት። ልዕልቷም ፈቀደችላት። ማርያምም ሮጣ የሕፃኑን እውነተኛ እናት ዮካቤድን ይዛ መጣች። የፈርዖንም ልጅ ለእናቱ ደሞዝ እየከፈለች ሕፃኑን እንድታሳድግላት ሰጠቻት። በዚህ መልኩ የሙሴ እናት ልጇን በፈርዖን ጥበቃና ወጪ በነጻነት አሳደገችው። ሕፃኑ ካደገ በኋላ ወደ ፈርዖን ልጅ መለሱት። እርሷም ልጅ አድርጋ አሳደገችው። ስሙንም ሙሴ አለችው። ትርጓሜውም ከውኃ የተገኘ ወይም ከውኃ የወጣ ማለት ነው። ሙሴ በግብፃውያን ጥበብና ፍልስፍና ሁሉ ተማረ፣ በቃልና በሥራም የበረታ ሆነ። ነገር ግን በቤተ መንግሥት የቅንጦት ሕይወት ውስጥ ቢኖርም የማንነቱና የእምነቱ መሠረት አልጠፋም ነበር። ሙሴ 40 ዓመት ሲሞላው ወገኖቹን ዕብራውያንን ለመጎብኘት ወጣ። በዚህ ጊዜ አንድ ግብፃዊ አንድን ዕብራውያን ወንድሙን በግፍ ሲደበድበው አየ። ሙሴም ወገኑን ለመበቀል ሲል ግብፃዊውን መትቶ ገደለውና በአሸዋ ውስጥ ቀበረው። በነጋታው ደግሞ 2 ዕብራውያን እርስ በርሳቸው ሲጣሉ አይቶ ሊያስታርቃቸው ሲሞክር በደለኛ ሰነፉ ሰው በግብፃዊው ላይ እንዳደረገ ባው ልትገድለኝ ታስባህ እኛ ላይ መሪና ፈራጅ ያደረገ ማን ነው አለው። ሙሴ ምስጢሩ መታወቁን አውቆ ፈራ። ፈርዖንም ይህን ሰምቶ ሊገድለው በፈለገ ጊዜ ሙሴ ከግብፅ ሸሽቶ ወደ ምድያም ምድር ተሰደደ። በዚያም የካኑን የዮቶርን ልጆች ከረገኞች ካዳነ በኋላ ከዮቶር ጋር መኖር ጀመረ። ልጁን ሲፓራንም አግብቶ 2 ልጆችን ወለደ። በምድያም ምድር ሌላ 40 ዓመታትን በትሕትና በግ በማጠብ አሳለፈ። የቤተ መንግሥቱ ልዑል አሁን የምድረ በዳ እረኛ ሆኗል። ይህ እግዚአብሔር ለታላቅ አገልግሎት ያዘጋጀበት የትሕትና ትምህርት ቤት ነበር። ሙሴ ዕድሜው 80 ዓመት ሲሆን መንጋውን እየነዳ ወደ እግዚአብሔር ተራራ ወደ ኮሬብ መጣ። በዚያም እጅግ አስደናቂ ራእይ ያየ። ቁጥቋጦ በእሳት ሲነድድ፣ ነገር ግን ቁጥቋጦ ምንም አይቃጠልም ነበር። ሊያይ ሲቀርብም ከቁጥቋጦ መካከል የእግዚአብሔር ድምፅ ወጣ። ሙሴ ሙሴ የቆምክባት ምድር የተቀደሰች ናትና ጫማን ከእግርህ አውልቅ። እኔ የአባቶች አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ አለው። ይህ ሙሴ ያየው የማይቃጠል ቁጥቋጦ ወይም የጸጳጦስ ራእይ በቅድስት ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተምሮ መሠረት የወላዲተ አምላክ የቅድስት ድንግል ማርያም ምሳሌ ነው። እሳቱ መለኮት ሲሆን ቁጥቋጦ ደግሞ የድንግል ማርያም ሥጋ ነው።
መለኮታዊው እሳት ሳይበላትና ሳያቃጥላት ጌታን በማኅፀኗ የመሸከሟ ታላቅ የምስጢረ ተዋህዶ ምሳሌ በዚህ ተገልጧል። እግዚአብሔር ለሙሴ በግብፅ ያሉትን የሕዝቡን መከራ እንዳየና ሊያድናቸው እርሱን ወደ ፈርዖን እንደሚልከው ነገረው። ሙሴ እኔ አንደበቴ ኮልታፋ ነው፣ መናገር አልችልም ብሎ በትሕትና ሲከራከር እግዚአብሔር ታላቅ ወንድሙን አሮንን ረዳትና አንደበት አድርጎ ሰጠው። ዘንጉንም ወደ እባብ በመቀየርና እጁን በማለምጽ ተአምራትን እንዲያደርግበት ኃይልን አስታጠቀው። ሙሴ ወደ ግብፅ ተመልሶ ከወንድሙ ከአሮን ጋር በፈርዖን ፊት ቆመ። እግዚአብሔር ሕዝቤ ያገለግለኝ ዘንድ ልቀቅ ይላል አሉት። ፈርዖን ግን በትዕቢት እግዚአብሔር ማነው ሕዝቡንም አልለቅም አለ። በዚህ ጊዜ እግዚአብሔር በሙሴና በአሮን እጅ በግብፅ ምድር ላይ 10 አስፈሪ መቅሰፍቶችን አመጣ። የናይል ውሃ ወደ ደም ተለወጠ። ጓጉንቸሮች ምድሪቱን ወረሷት። ቅማልና ዝንብ፣ የከብቶች እልቂት፣ እብጠትና ቁስል፣ የበረዶና የእሳት ናዳ፣ የአንበጣ መንጋ እና ለ3 ቀናት የቆየ ጥቅጥቅ ያለ ጨለማ በግብፅ ላይ ሆነ። ነገር ግን የዕብራውያን መኖሪያ በሆነችው በጎሸን ምድር ብርሃንና ሰላም ነበረ። የመጨረሻውና 10ኛው መቅሰፍት የግብፅ በኩሮች ሁሉ መሞት ነበር። እግዚአብሔር እስራኤላውያንን ከዚህ መቅሰፍት ለመጠበቅ የፋሲካን በግ እንዲያርዱ ደሙንም በቤቶቻቸው መቃንና ጉልላት ላይ እንዲቀቡ አዘዛቸው። የሞት መልአክ የደም ምልክት ያለበትን ቤት አልፎ ይሄድ ነበር። ይህ በግብፅ የታረደውና ሕዝቡን ከሞት ያዳነው የፋሲካ በግ እውነተኛው የእግዚአብሔር በግ ለዓለም ሁሉ ቤዛ ሆኖ በጎልጎታ የፈሰሰው የኢየሱስ ክርስቶስ ምሳሌ ነው። በእርሱ ደም አማካኝነት እኛ ከዘላለም የኃጢአትና የዲያብሎስ ባርነት ነፃ ወጥተናል። በኩሮቻቸው ሁሉ የሞቱባቸው ግብፃውያንና ፈርዖን በለቅሶ ተሞልተው እስራኤላውያንን ቶሎ ብላችሁ ውጡ አሏቸው። በዚህ መልኩ ከ400 ዓመታት በላይ የቆየው የባርነት ዘመን አበቃ። እስራኤላውያን በሙሴ መሪነት ጉዞአቸውን ጀመሩ። እግዚአብሔርም በፊታቸው በቀን በደመና ዓምድ በሌሊት ደግሞ በብርሃን እሳት ዓምድ እየመራቸው ይሄድ ነበር። ነገር ግን ፈርዖን ልቡ እንደገና ደነደነ። እንዴት የባርነት አገልግሎታቸውን ትተን እንዲሄዱ አደረግን በማለት በሰረገላና በታጠቁ ፈረሰኞች አሳደዳቸው። ሕዝቡ ከፊታቸው ቀይ ባሕርን ከበስተጀርባቸው ደግሞ የግብፅን ጦር ባዩ ጊዜ እጅግ ደነገጡ። ሙሴንም ማማረር ጀመሩ። ሙሴ ግን በታላቅ እምነት አትፍሩ፣ ቆሙ፣ ዛሬ የምታዩትን የእግዚአብሔርን ማዳን እዩ። ዛሬ ያያችኋቸውን ግብፃውያንን ለዘላለም አታዩአቸውም አላቸው። እግዚአብሔርም ሙሴን ዘንጉን በባሕሩ ላይ እንዲዘረጋ አዘዘው። ታላቅ የምሥራቅ ነፋስ ነፈሰ፣ ቀይ ባሕርም ለ2 ተከፈለ። ውሃው በግራና በቀኝ እንደ ግድግዳ ቆመ። ሕዝቡም በባሕሩ መካከል በየብስ ተሻገሩ። የግብፅ ጦር ሊያሳድዳቸው ወደ ባሕሩ በገባ ጊዜ ግን ሙሴ እጁን እንደገና ዘረጋ። ውሃውም ተመልሶ ፈርዖንንና ሰራዊቱን በሙሉ አሰጠማቸው። በዚያን ጊዜ ሙሴና እህቱ ማርያም ከእስራኤል ልጆች ጋር ሆነው ታላቁን የምስጋና መዝሙር ዘመሩ። ይህ መዝሙር በቤተ ክርስቲያናችን የብሉይ ኪዳን መጻሕፍት ውዳሴ የመጀመሪያው የሙሴ ጸሎት ተብሎ የሚታወቀው ነው። ጉዞአቸው በምድረ በዳ ቀጠለ። በዚያ ምንም ምግብና ውሃ በሌለበት ምድር እግዚአብሔር በሙሴ ጸሎት አማካኝነት ድንቅ ታምራትን አደረገላቸው። የማራን መራራ ውሃ በእንጨት አማካኝነት አጣፈጠው። ሰማያዊ መናና ድርጭቶችን ከሰማይ አወረደላቸው። ሕዝቡ አጠምቶ ባማረሩ ጊዜ ሙሴ በኮሬብ ያለውን ዓለት በዘንጉ መጥቶ ውሃ ፈለቀላቸው። ከግብፅ በወጡ በሦስተኛው ወር እስራኤላውያን በሲና ምድረ በዳ ሰፈሩ። እግዚአብሔርም ሙሴን ወደ ተራራው ጠራው። ተራራው በሙሉ በጭስና በደመና ተሸፈነ። መለከትም እጅግ እየበረታ ይጮህ ነበር። እግዚአብሔርም በሙሴ በኩል ለሕዝቡ ሕጉንና ሥርዓቱን ሰጠ። ሙሴ እግዚአብሔር በገዛ ጣቱ የጻፈባቸውን 10ሩን ትእዛዛት የያዙትን 2ቱን የድንጋይ ጽላቶች ለመቀበል በተራራው ላይ 40 ቀንና 40 ሌሊት ሳይበላና ሳይጠጣ ቆየ። ከዚህም በተጨማሪ እግዚአብሔር የምስክር ድንኳን እንዴት እንደሚሠራ በውስጧም ስላለው ስለ ኪሩቤል፣ ስለ ወርቅ መቅረዙ፣ ስለ ዕጣን መሠዊያውና ስላለው ሥርዓት አምልኮ ሁሉ ሰማያዊውን ምሳሌ አሳየው። ነገር ግን ሙሴ ከተራራው ሳይወርድ በመዘግየቱ ሕዝቡ የአሮንን ልብ አቅልጠው የወርቅ ጥጃ ጣዖት ሠርተው ሲሰግዱለትና ሲዘፍኑለት አደሩ። ሙሴ ከተራራው ወርዶ ይህን ባየ ጊዜ እጅግ ተቆጣ። የድንጋይ ጽላቶችንም ከእጁ ጥሎ ሰበራቸው፣ ጣዖቱንም አጠፋ። ነገር ግን ሕዝቡ እንዳይጠፋ በፊቱ ወድቆ ማለደላቸው። እግዚአብሔርም ይቅር አላቸው። ሙሴም እንደገና 2ኛ ጽላቶችን ቀርጾ ወደ ተራራው ወጣ።
ሙሴ ከእግዚአብሔር ጋር ከተነጋገረ በኋላ ከተራራው ሲወርድ ከእግዚአብሔር ክብር የተነሳ የፊቱ ቆዳ እጅግ ያበራና ያንጸባርቅ ነበር። ሕዝቡም እርሱን ማየት ስላልቻሉ በሚያናግራቸው ጊዜ በፊቱ ላይ መጋረጃ ይጥል ነበር። የእስራኤል ጉዞ ቀላል አልነበረም። በየመንገዱ በሙሴ ላይ ያምፁ ነበር። በቃዴስ ባርኔ በነበረው ውሃ መከራ ጊዜ ግን ሕዝቡ እንደገና ባማረሩ ጊዜ እግዚአብሔር ሙሴን አለቱን ተናገረው አለው። ሙሴ ግን በሕዝቡ ዓመፅ ተበሳጭቶና ተጠራጥሮ አለቱን በዘንጉ 2 ጊዜ መታው። ውሃ ቢወጣም እግዚአብሔር በሕዝቡ ፊት ስላላከበሩት ሙሴንና አሮንን ይህንን ጉባኤ እኔ ወደ ሰጠኋቸው ምድር አታስገቧቸውም አላቸው። በዚህም ምክንያት እስራኤላውያን ባለመታዘዛቸውና ባለማመናቸው የተነሳ ለ40 ዓመታት በምድረ በዳ ተንከራተቱ። ያ ከግብፅ የወጣው ትውልድ በሙሉ በምድረ በዳ አለቀ። ቅዱስ ሙሴ ዕድሜው 120 ዓመት ደረሰ። ነገር ግን ዓይኑ አልፈዘችም፣ ጉልበቱም አልደከመም ነበር። ጉዞአቸው ወደ ሞዓብ ምድር ሲደርስ ረፍቱ መቅረቡን አውቆ ሕዝቡን ሰበሰበ። የእግዚአብሔርን ሕግ በድጋሚ አነበላቸው። ይህም የዳግም ሕግ ወይም ዘዳግም መጽሐፍ ይባላል። በምትኩም ነቢዩን ኢያሱን መሪ አድርጎ ሾመላቸው። ከዚህ በኋላ ሙሴ በእግዚአብሔር ትእዛዝ ወደ ናባው ተራራ ጫፍ ወደ ፋስጋ ወጣ። እግዚአብሔርም ለአብርሃም ለይስሐቅና ለያዕቆብ የማለላቸውን የተስፋይቱን ምድር ከነዓንን በሩቅ አሳየው፣ ነገር ግን እንዳይሻገር ነገረው። የእግዚአብሔር ባሪያ ሊቀ ነቢያት ሙሴ በዚያው በሞዓብ ምድር በእግዚአብሔር ቃል መሠረት አረፈ። እግዚአብሔር ራሱ በቤት ጳጎር ፊት ለፊት ባለው ሸለቆ ውስጥ ቀበረው። ነገር ግን መቃብሩ የት እንደሆነ እስከ ዛሬ ድረስ የሚያውቅ የለም። እስራኤላውያንም ለታላቁ መሪያቸው ለ30 ቀናት አለቀሱ። የቅዱስ ሙሴ ታሪክ በብሉይ ኪዳን አላበቃም። በሐዲስ ኪዳንም ታላቅ ክብር አለው። ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ታቦር ተራራ ላይ ክብረ መለኮቱን በገለጠ ጊዜ ከብሉይ ኪዳን ቅዱሳን መካከል የመረጣቸው 2 ነቢያት ነበር። እነርሱም ቅዱስ ኤልያስና ሊቀ ነቢያት ቅዱስ ሙሴ ነበሩ። ሙሴ ከሙታን ወገን፣ ኤልያስ ደግሞ ከሕያዋን ወገን ቀርበው ስለ ጌታችን ሕማምና ሞት መሰከሩ። በተጨማሪም በቅዱስ ዮሐንስ ራእይ ላይ ድል የነሱት ቅዱሳን በሰማይ ሆነው የበጉንና የእግዚአብሔርን ባሪያ የሙሴን መዝሙር እንደሚዘምሩ ተጽፏል። ቅዱስ ሙሴ ከባርነት ምድር የወጣ በምድረ በዳ በትሕትና እረኛ የሆነ ሕዝብን የመራ ሕግን የተቀበለና እግዚአብሔርን ያየ ታላቅ አባት ነው። የእግዚአብሔር ባሪያ የሊቀ ነቢያት የቅዱስ ሙሴ ረድኤትና በረከት የጸሎቱ ኃይል ከሁላችን ጋር ይሁን። የዛሬው ዝግጅታችን ይህንን ይመስል ነበር። በሊቀ ነቢያት ቅዱስ ሙሴ ሕይወት ዙሪያ ያቀረብንላችሁ ታሪክ መንፈሳዊ ዕውቀታችሁን እንዳሳደገው ተስፋ እናደርጋለን። ይህ ቪዲዮ ከጠቀማችሁና ከተመቻችሁ ላይክና ሼር በማድረግ ለሌሎችም ኦርቶዶክሳውያን ወንድም እህቶች እንዲደርስ የበኩላችሁን አስተዋጽኦ አድርጉ። እንዲሁም ሐሳብና አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ወደፊትም እንዲህ ያሉ አስተማሪ የቅዱሳን ታሪኮች፣ የቤተ ክርስቲያን ቀኖናዎችና መንፈሳዊ ትምህርቶች እንዳያመልጧችሁ ልሳነ ኦርቶዶክስ ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን መጫን